እንግዲህ በተማሩ በሽማግሌዎች ምርቃት በተማሩ ዜጎቿ እንዲህ ተደጋግፋን ሀገር የምትመራውና ሽማግሌዎቻችን ረጅም ዕድሜና ጤና ይስጥልን። በመቀጠል የስልጤ ልማት ማህበር ሰብሳቢ ሀሰን እንኳን ደህና መጣችሁ መልእክትና ስለ በዓሉ አጠር ያለ ነገር ያደርጋሉ። አቶ ሙሳን በክብር ሸኙልን ባካችሁ። አቶ ሙሳን የስልጤ ልማት ማህበር ሰብሳቢ እንዲሁም የዚህ በዓል አዘጋጅ ኮሚቴ ሰብሳቢ ፎር ኢን ዋን እንላቸዋለን። በጣም ጠንካራ ወንድማችን ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። አበይ ቦገሌት መጣ አበይ እንታይ አበይ ጄጂው ክቡር አምባሳደር ጣፋትሉ የፌዴሪ ቆንስል ጄኔራል፣ የተከበራችሁ ዲፕሎማቶችና የቆንስላ ጽሕፈት ቤት ሰራተኞች፣ የተከበሩ አቶ መሐመድ ኑር ሐሰን በጅዳ የኢትዮጵያ ኮሚኒቲ ማህበር ሰብሳቢ፣ የተከበራችሁ የጅዳ ብልጽግና ቤተሰብ አመራርና አባላት፣ የተከበራችሁ የሁሉም ኮሚኒቲ አመራርና አባላት፣ የተከበራችሁ የተለያየ አደረጃጀት አመራሮችና አባላት፣ የተከበራችሁ የኢትዮጵያ ዓለም አቀፍ ትምህርት ቤት ቦርድ አመራርና አባላት፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተከበራችሁ በዚህ በዓል ላይ የተገኛችሁ ኢትዮጵያውያንና ትውልድ ኢትዮጵያውያን፣ ክቡራትና ክቡራን፣ የስልጤ ማህበረሰብ ራሱን በራሱ ማስተዳደር ዞንን ምስረታ ያደረገበትን 25ኛ የብር ኢዮቤል መጋቢት 23ን በስልጤ ዞን በወራቤ ከተማ በድምቀት ተከብሯል። ይህ ቀን የሚከበረው የስልጤ ሕዝብ ታሪኩን፣ ባህሉን፣ ቋንቋውና እሴቶቹና ማንነቱ በኩራት የሚያሳይበት ታላቅ ዕለት በመሆኑ ነው። ይህን ዕለት ያለፈውን ትውልድ በክብር የምናስታውስበት፣ የአሁኑን ትውልድ የምናጠናክርበትና የሚመጣውን ትውልድ ጠንካራ መሰረት የምንጥልበት ታሪካዊ አጋጣሚ ነው። ማንነት የሰው ወይም የሕዝብ መሰረታዊ ሀብት ነው። ማንነት ማለት ቋንቋ፣ ባህል፣ ታሪክ፣ እምነት፣ እሴትና የአኗኗር ዘይቤ ሁሉ የሚገለጽበት መስታወት ነው። የስልጤ ሕዝብ የራሱ ልዩ ቋንቋ፣ ባህል፣ ጠንካራ ማህበራዊ እሴቶችና የሚያኮራ ታሪክ ገንብቶ ያቆየ ሕዝብ ነው። ክቡራን እንግዶች፣ ይህ ታላቅ በዓል የምንዘፍንበት፣ የምንጨፍርበት፣ የምንደሰትበት ብቻ ሳይሆን ስለ ሕዝባችን ወደፊት ዕጣ ፈንታ የምናስብበት ቀን ጭምር ነው። በዚሁ መሰረት ማንነትና ልማት ተነጣጥሎ የማይሄዱ ባለመሆኑ